ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስላለው ቃል ከሆነ የምታወራው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤና ሃርኬ ኤና ሎጎስ ይላል። በመጀመሪያ ቃል ነበር ይላል። አርኬ የሚለውን ቃል ያዝ። አርኬ ማለት መጀመሪያ ጥንት ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው አለ። አየ የሰማነው አለ። ከመጀመሪያ ይሰሙት የነበረ ይላል። ምንድነው ያ መጀመሪያ ስንል ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይ አምላክ ከጥንት ጀምሮ በቅዱሳኑ አፍ የተናገረውን ነገር አለ። ከጥንት ጀምሮ ሲናገር የነበረው ቃል አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይም ከጥንት ጀምሮ በነበሩ በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት ውስጥ የመዳንን ቀንድ አስነስቷልና አለ። መሲሁ ምንድነው? ከጥንት ጀምሮ ከመጀመሪያ በነበሩ በነቢያት አፍ የተናገረው የነበረውን ቃል ምን አደረገው? ወደ ፍጻሜ ያመጣ። ለዛ ነው ዕብራውያን 1 ላይ ከጥንት ጀምሮ አምላክ በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ስለዚህ በልጁ ሲናገር ምንድነው ያለው? ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እና 25 ብትመለከተው እንደዚህ እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ። እንግዲህ ያው አንተ ማነህ ሲሉት ከጥንት ጀምሮ ለእናንተ የተናገርኩት ነኝ አለ። ጥንት ለሚለው ቃል የገባው ልክ ዮሐንስ ወንጌል 1 ላይ አርኬ የሚለውን ቃል ነው። ስለዚህ ዮሐንስ ወንጌል 8:26 ላይ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ስለ አብ እንደነገራቸው አላስተዋሉም ይላል ጥቅሱ ላይ። ከዛ በኋላ ምን አለ? ኢሳይያስ 43 ላይ የቀደመውን ነገር ከጥንት ተናግሬያለሁ አለ። ካፌም ወጥቷል አሳይቻለሁ፣ ተፈጽሟል አለ። ከጥንት ጀምሮ ተናግሬያለሁ አለ። ምንድነው? ካፌ ወጥቷል አለ። ኢሳይያስ 45:23 ላይ ቃሌ ካፌ በጽድቅ ወጥታለች አትመለስም አለ። ምን የሚል ቃል ነው የወጣው? መጀመሪያ የወጣው ቃል ስንል ቃል ሲባል ምን ማለት ነው ሲባል ሆሎጎስ ይለዋል ቃል። ዮሐንስ ወንጌል 6:60 ላይ ከደቀ መዛሙርቱ ብዙዎቹን በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ። ንግግር ለሚለው የግሪኩ የገባው ቃል ሎጎስ የሚል ነው ያለው። ማቴዎስ ወንጌል 12:37 ላይም ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ትኮንናለህ። መልካም ሰው ከልቡ መልካም መዝገብ ይወጣዋል፣ ክፉ ሰው ደግሞ ከልቡ ክፉ ነገር ይወጣዋል። ከአፉ ወይም ከልቡ የሚወጣውን ቃል ሎጎስ ብሎ አስቀምጦታል ባይብል። ዮሐንስ ወንጌል ምዕራፍ 12 ቁጥር 48 ላይ እንደዛ ነው ያለው። በእኔ በመጨረሻው ቀን የተናገርኩት ቃል ይፈርዳል። ቃል ለሚለው ጋር የገባው ምንድነው? ሆሎጎስ ነው።